ይሄን የመሰለ ቆንጆ ኩኪስ ለቡና ቁርስ እንዴት አድርጋችሁ በቀላሉ እንደምትሰሩ ነው ማሳያችሁ። የምትጠቀሙት ደግሞ በጣም ትንሽ ግብአቶችን ነው እና ቀሚሴ ደግሞ አይ ነው በጣም ነው የሚያምረው። ማሂ ዲዛይን ነች የሰራችልኝ። በጣም ነው የሚያምረው። ቲክቶክ አካውንታን ከስር ሜንሽን አደርጋለሁ። መጀመሪያ የተጠቀምኩት 160 ግራም የገበታ ቂቤ ነው። ከዛ እሱ ላይ ደግሞ 90 ግራም የተፈጨ ስኳር አድርጌ አንድ ላይ ሚክስ አደርገዋለሁ። ከዛ ቫኒላ 1 ማንኪያ አደርጋለሁ። 2 እንቁላል እጠቀማለሁ። እነሱን አንድ ላይ በደንብ ከመታሁኝ በኋላ ከዛ 450 ግራም ዱቄት እናደርጋለን። ያን ያህል የሚደርቅባችሁ ደግሞ ከሆነ የገበታ ቂቤውን ያቀለጣችሁ ከላይ መጨመር ትችላላችሁ። ከዛ ያን ያህል ማሸት አይጠበቅባችሁም። የቅርጽ ማውጫ ካላችሁ በሱ ካልሆነም ዳምጣችሁ ቤታችሁ ባለው ነገር ቅርጽ ማውጣት ትችላላችሁ። ፓትራውን ቂቤ መቀባት። ከዛ በ180 ዲግሪ ለ20 ደቂቃ ያክል ነው ያበሰልኩት። በጣም ነው የሚጣፍጠው። ፍርክሽክሽ የሚል አይነት ነገር ነው። ከዛ የወተት በቀረፋችንን እንደተለመደው አፈላና እጣናችንን እያጨስን ከባባዬ ጋር በላን። ሞክሩት፣ ወድታላችሁ። ሴቭ አድርጉት። መልካም ቀን።